አረብኛ እንዳታወሩ ከሚያደርጓችሁ ምክንያቶች አንዱ ቃላቶች እንዴት እንደሚቀያየሩና ወይም በምን መልኩ ማስቀመጥ እንዳለባችሁ የት ጋር ምን ማለት እንዳለባችሁ ስለማታውቁ ነው። በዛሬ ቪዲዮ 3 ቃላት ብቻ ነው ያስኩላችሁ። ግን 3ቱንም ቃላቶች ፈትፍቼ ሳሳያችሁ በተለያየ ሁኔታ በተለያየ መልኩ ሳሳያችሁ ምን ያህል ያንኑ ቃል እንደሚለዋወጥ ታያላችሁ። አንዱን ቃል ከተረዳችሁ ሌሎቹን ቃላቶች ላይ እንደዛም መጠቀም ትችላላችሁ። ግን የምናየው ምንድነው የድርጊት ቃላት ናቸው ወይም ግሶች ናቸው። ስለዚህ በደንብ አትኩራችሁ አዳምጡኝ። ምክንያቱም የዛሬ ቪዲዮ ከተረዳችሁ አረብኛ ኦልሞስት 50% ይቀንስላችኋል ወይም ጣጣው በዛው ያልቃል ማለት ነው። መርሐባ ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። ትምህርቱን ከመጀመሪያ በፊት የምስራች አለኝ። በተለይ ወደ አረብ ሀገራት በቤት አጋዥነት ስራ ልትሰማሩ ያሰባችሁ እህቶቼ የኦንላይን ኮርስ አዘጋጅተንላችኋል። በደንብ ስራችሁን በአግባቡ እንድትሰሩ ቀላል በሆነ መልኩ የተዘጋጀላችሁ፣ እዚህም ሆናችሁ እዛም አረብ ሀገር ከሄዳችሁ ደግሞ መማር ወይም መከታተል የምትችሉት የኦንላይን ኮርስ ስለሆነ አሁኑ ተመዝገቡ። ምክንያቱም አሁኑ የሚዘገቡ ሰዎች ቅድሚያ እንሰጣችኋለን፣ የዋጋ ቅናሽም እናደርግላችኋለን። ስለዚህ አሁኑኑ www.speaktorich.et ላይ ገብታችሁ መመዝገብ ትችላላችሁ። እቺ የኦንላይን የቤት አጋዦች የአረብኛ ኮርስ የምትለዋን እዛ ጋር ስትገቡ የምዝገባ ሂደቱን ተከትላችሁ መመዝገብ ትችላላችሁ። ጥያቄም ካላችሁ በእነዚህ ስልክ ቁጥሮች ደውላችሁ መጠየቅ ትችላላችሁ ወይም ኮንታክት ማድረግ ትችላላችሁ። አሁን ወደ ትምህርቱ እንሄድ። የያዝኩላችሁ 3 ቃላቶች የማምጣት ግሱን ማምጣት፣ ከዛን የማስቀመጥና የመመለስ ተግባባን። ስለዚህ መጀመሪያው አምጣ ስትሉ ምን ትላላችሁ? ትእዛዝ ስታደርጉ ማለት ነው። አምጣ ጂብ። እሺ አምጪ ጂቢ። እሺ አምጡ ጂቡ። አያችሁ፣ ይሄ ትእዛዝ ነው አይደለ? ትእዛዝ ነው። አምጣ ጂብ፣ አምጪ ጂቢ፣ አምጡ ጂቡ። ወደ ሁለተኛው የማስቀመጥ አስቀምጥ ስትሉ ምን ትላላችሁ? ሑጥ ሑጥ። አስቀምጥ አስቀምጪ ሑጢ ሑጢ። አስቀምጡ ሑጡ ሑጡ። በጣም ጥሩ። አያችሁ ትእዛዙ አሁንም አስቀምጥ አስቀምጥ አስቀምጪ አስቀምጡ ነው። እሺ አሁን መልስ ስትሉ ምን ትላላችሁ? መልስ ረጅዕ ረጅዕ። መልሺ ረጅዒ ረጅዒ። መልሱ ረጅዑ ረጅዑ። በጣም ጥሩ። አሁን ምንድነው ትእዛዙ? አድርጉ ነው የሆነ ነገር አይደለም። አስቀምጡ፣ አምጡና ምንድነው መልሱ ማለት ነው አይደለ? አሁን አትመልሱ ስትሉ ምን ትላላችሁ ነው። እዚህ ጋር አያችሁ፣ ግሱን ብቻ አስተውሉልኝ፣ ግሱን አስተውሉልኝ። ወይም ይቺ ቃል የማስመጣት የመመለስ የማስቀመጥ ቃሉን በደንብ አስተውሉልኝ እንዴት እንደሚለዋወጥ ማለት ነው። አሁን ምንድነው ያለው? አታምጣ ጂብ ማለት አምጣ ብለናል አይደለ? አምጣ። እሺ አታምጣ ስትሉ ምን ትላላችሁ? ላትጂብ ላትጂብ፣ አታምጣ። ላትጂቢ ላትጂቢ፣ አታምጪ ያላችሁ። ትጂብ ትጂቢ፣ ቅድም ጂብ ነበር አይደለ? አሁን ደግሞ ትጂብ ላትጂቢ። እሺ አታምጡ ላትጂቡ ላትጂቡ። በጣም ጥሩ። ተመሳሳይ ሑጥ ሑጢ ሑጡ ብለናል አይደለ? እስኪ አታስቀምጥ ስትሉ ምን ትላላችሁ? ላ ትሑጥ ላ ትሑጥ። እሺ አታስቀምጪ ላ ትሑጢ ላ ትሑጢ። አታስቀምጡ ላ ትሑጡ ላ ትሑጡ። የጨመርነው ምንድነው? ጎበዝ የሆነው ሰው ጂብ ላይ የጨመረው ምንድነው? ት ከዛን ት ከዛን ት ነው። በቃ ሁሉ ትጂብ ትጂቢ ትጂቡ፣ ትሑጥ ትሑጢ ትሑጡ አይደለ ያልነው? እሺ የሶስተኛው ቃላችን ረጅዕ የሚለው ረጅዕ መልስ ነው አይደለ? ረጅዒ መልሺ፣ ረጅዑ መልሱ። እሺ ላ ምን ይሆናል ታዲያ? እዚህ ጋር አትመልስ ሲባል ለወንድ ረጅዕ ምን ትዋለች? ምን ጨምራለን? ላ ትረጅዕ። ጎበዞች ጎበዞች። እሺ ላ ትረጅዕ ላ ትረጅዕ። እሺ አትመልሺ ላ
ترجعي እሺ አትመልሱ لا ترجعوا አትመልሱ አያችሁ አሁን ይሄንኑ ሐረግ ማለት ይሄን ተጠቀምናቸው ማለት ነው የምንጠቀማቸው ሐሳቦች አሉ አይደለ በተለይ ቤት ውስጥ ይሄን አስቀምጥ ይሄን መልስ የምትሉት ነገር አለ አይደለ ለምሳሌ ውሃ ምንድነው ማይ አይደለ ማይ ጂብ ማይ ምን ማለት ነው ውሃ አምጣ لا تجيب ማይ ውሃ አታምጣ አይደለ حط الماء ውሃ አስቀምጥ لا تحط الماء ውሃ አታስቀምጥ አይደለ رجع الماء ምን ማለት ነው ውሃውን መልስ لا ترجع الماء ውሃውን አትመልስ እያላችሁ ማለት ነው ይሄ ምንድነው አንድ ነገር ሲጨምሩበት ማለት ነው አሁን መጀመሪያ የነገርኳችሁ ምንድነው ትእዛዙን ቀጥታ አንድ ነገር አድርጉ ግን ምን ያድርግ ያ ሰው ስለዚህ የግድ አንድ ማሟያ ያስፈልጋል ማለት ነው አረፍተ ነገሩ ሙሉ እንዲሆን ተግባባል እሺ እነዚሁ አሁን እንዳልኳችሁ ሶስት ቃላቶች እንዴት እንደምንፈተፍታቸው ታያላችሁ አሁን እነዚህን ቃላት ደግሞ እስኪ ተደርጓል ብለን እናስብ ባለፈ ጊዜ ተደርጓልና ለምሳሌ አምጥቻለሁ ስትሉ መቼም ያመጣችሁት ነገር ነው ስለዚህ ባለፈ ጊዜ ነው አምጥታችሁ ጨርሳችኋል አምጥቻለሁ ስትሉ አሁን አይደለም ያመጣችሁት አይደለ ባለፈ ጊዜ ነው ያመጣችሁት ስለዚህ ምን ትላላችሁ ጂብ የነበረውን ቃል ማለት ነው ጅብት ትላላችሁ ጅብት ማለት ነው አምጥቻለሁ እሺ አሁን ውሃውን አምጥቻለሁ ስትሉ ምን ትላላችሁ ጅብት الماء እሺ ዳቦን አምጥቻለሁ ስትሉስ ጅብት الخبز እሺ ሱካሩን አምጥቻለሁ ጅብት السكر አያችሁ ጅብት ካላችሁ በኋላ የምታመጡት ስም ማለት ነው በእል ብሎ ነው የሚቀጥለው አስተውሉልኝ ጅብት الماء ጅብት الخبز ጅብት السكر ያን ነገር ስለሚታወቅ ማለት ነው ነገሩን አምጥቻለሁ ያላችሁ ተናጋሪው እናንተ ሆናችሁ ሌላው ሰው ደግሞ አድማጩ ስለምን ያወራችሁ እንደሆነ ስለሚያውቅ ነው ካልሆነ ግን ሌላ ይለወጣል ሐሳቡ ይለወጣል ጅብት سكر معاي ስትሉ ጅብት سكر معاي ሱካር ከኔ ይዤ መጥቻለሁ ጅብት سكر معاي ሱካር ይዤ መጥቻለሁ ጅብት خبز معاي ዳቦ ይዤ መጥቻለሁ ስለዚህ አድማጩ ስለ ዳቦ አያውቅም ነበር ስለዚህ الخبز አለን ወይም الخبز አላለም አስተዋላችሁ እዚህ ጋር እሱ ነው ጨዋታው እሺ አሁን ያለፈ ጉዳይ ነው አይደለ እስኪ ለወደፊት ደግሞ ሲሆን ምን ይሆናል ይሄ ግስ ራሱ ለወደፊት የሚሆን ነገር انا راح ይሆናል ማለት ነው انا راح ብቻ ትሉና ከዛ በኋላ ግሱ ደግሞ ይለወጣል አሁንም ተመልከቱልኝ ግሱ በደንብ ለዚህ ነው ጨዋታው እዚህ ላይ ነው በቃ አስተውሉ انا راح ስትሉ ሁሉ ጊዜ በቃ ማለት ነው ለወደፊት የሚከናወን ነገር ነው ወደፊት ገና የምታረጉት ነገር ነው አሁን ያረጋችሁት አይደለም ባለፈ ጊዜ ማረጋችሁትም ገና ለወደፊት የምታረጉት ነገር ነው انا راح ምን ትላላችሁ اجيب انا راح اجيب አያችሁ ጂብ የነበረችው ቶታሊ ወጣለች ማለት ነው ትጂብ የሚለው ወጥቷል አሁን እዚህ ጋር ምን ሆነ اجيب ሆነ ግሱ ተለወጠ ማለት ነው انا راح اجيب خبز ዳቦ ይዤ እመጣለሁ ዳቦ ይዤ እመጣለሁ انا راح اجيب خبز ዳቦ ይዤ እመጣለሁ እሺ ውድቅ ስናረገው ምን ይሆናል አላመጣም ስትሉ ለወደፊት ማታረጉት ነገር ምን ይሆናል انا ما راح ትላላችሁ انا ما راح اجيب خبز ዳቦ ይዤ አልመጣም انا ما راح اجيب خبز አስተውሉልኝ እዚህ ጋር ይሄው ነው ራሱ حط ላይ እናስቀምጠው ወይም ደግሞ የማስቀመጥ انا راح احط አስቀምጣለሁ انا راح احط التليفون ስልኩን አስቀምጠዋለሁ ነው ያላችሁት انا ما راح احط التليفون ስልኩን አላስቀምጠውም ምን ጨመራችሁ ማለት ነው انا راح የሆነ ነገር ለወደፊት ታረጋላችሁ ልታረጉ የተናገራችሁ ነው የማታረጉት ከሆነስ انا ما راح ትላላችሁ ማለት ነው انا ما راح ግን ከዛ በኋላ ግሱ ምን ይሆናል አ የሚለውን ድምጽ አለ ካስተዋላችሁ ما راح اجيب ما راح احط ያኛው ሶስተኛው ما راح ارجع አልመልስም እያላችሁ
من ما راح أرجع الفلوس ما راح أرجع الفلوس ገንዘቡን አልመልሰውም ያላችሁ ما راح أرجع ካላችሁስ أنا راح أرجع الفلوس ገንዘቡን እመልሰዋለሁ أنا راح أرجع الفلوس ገንዘቡን እመልሰዋለሁ አሁን ምን ሆነ ማለት ነው ለወደፊት ተናገራችሁ ማለት ነው ተናጋሪው እስካሁን ድረስ እናንተው ናችሁ ሌላ ሰው የለም ሌላ ሰው አላካተትኩም ዛሬ በዛሬ ትምህርት አላካተትኩም ግድ የለም በሌላ ትምህርት አካተላችኋለሁ አሁን ምን አያችሁ ማለት ነው ትእዛዝ ስታረጉ በመማዘዝ እንደሚችሉ ተለወጠ መልኩ አይደለ ከዛን ሐላፊ ላይ ወይም ባለፈ ጊዜ ላይ ስታወሩ ተለወጠ መልኩ ከዛን ለወደፊት ስታወሩ ተለወጠ መልኩ ምኑን እነዚህ ሶስት ግሶች ብቻ ናቸው ጂብ حط رجع ያልነው ማለት ነው አይደለ እሺ አሁን የናንተ ተራ ነው በኮሜንት ላይ የምትጽፉልኝ ነገር እስኪ አስተውሉ በደንብ ቅድም ብያችኋለሁ ጅብት አምጥቻለሁ حطيت አስቀምጫለሁ ረጃዕት መልሻለሁ አሁን እነዚሁ እንዳለ ሆኖ እናንተ ደግሞ የምትሉኝ ያላችሁ በኮሜንት ላይ ማለት የምትጽፉልኝ ነገር አመጡ እስኪ በሉልኝ አመጡ ጻፉልኝ ያዙልኝ አንደኛ አመጡ በአረብኛ አመጡ ወይም ሶሪ አመጣው ስትሉ ጅብት አይደለ አመጡስ ምን ይሆናል እሺ አስቀመጡ ስትሉ ምን ትላላችሁ በኮሜንት ከዛን መለሱ እነሱ መለሱ ያላችሁ ማለት መለሱ ሶስት አሁን ሌላ ሶስት ጨምርላችሁ መለሰ እሱ መለሰ ከዛን እሷ መለሰች መለሱ መለሰች መለሰ እነዚህን በኮሜንት 6 ቤት ሰራላችሁ ማለት ነው እነዚህን በኮሜንት ተጠብቃለሁ በዚሁ መረዳታችሁን ስለማቅ ማለት ነው ይሄንን ካልመለሳችሁ ክፍተት አለ ማለት ነው ስለዚህ መልሼ ደግሞ በሌላ ቪዲዮ እሰራላችሁ ከመለሳችሁ ደግሞ ጎበዞች ናችሁ ማለት ነው የዛሬ ቪዲዮ እንግዲህ ፈጠን ያለ ምጥን ውስን የሆነ ትምህርት ነውና ይጠቅማችኋል ብዬ አስባለሁ በሚቀጥለው ደግሞ ጥሩ ቪዲዮ ይዤላችሁ መጣለሁ እስከዛው በቸር እንቆይ ሰላማችሁ ይብዛልኝ